ሰላም ሰላም ሙዴ ጠልሰም ቻናል ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ አንድ ቤተክርስቲያን እየሄድን ነው። ያለውን ሙሉ ነገር ማሳያችሁ ነው የሚሆነው። ቡልቡላ ነው የምንገኘው። ቡልቡላ ማርያም ቤተክርስቲያን ይመስለኛል። ወደዛ እየሄድኩ ነው። ቦታውን በደንብ ላሳያችሁ። ሰላም ቤተሰቦች እንዴት ናችሁ? አሁን እንግዲህ ከቡልቡላ ማርያም ወጥተናል። ሌላ ገዳም ወደታች አለ ተብሎ እሱን ለማየት እየሄድን ነው። አብራችሁን ቆዩ እስከ መጨረሻው። ብዙ መስጊድ ይመስላል። ጥቂት ነው ጥቂት ነው። አንድ 5 ደቂቃ ድረስ እንደዚህ ነው የሚሉት እኮ ቅርብ ናት ይባላል ግን እንደምታዩት ቦታው ጭቃማ ነው፣ እንደ ተራራማ ነው። በዚህ ውስጥ ለውስጥ እንግዲህ ግቡ ተብለን ውስጥ ለውስጥ እየሄድን ነው። በዛ አይመስልም? አይ ቲንክ በዛ ያ መንገድ ምንድን ነው? በዚህ ነው የምንሄደው። ጠይቀው ኧረ እና ታዲያ ግራ የገባው ነገር በዚህ ነው የምንሄደው ወይስ በዚህ ነው የምንሄደው? አረ ገደል ባይ እንዴት ነው ቀረጻ አላለም? ናቲ ጫማዬ ደግሞ ወይኔ ጫማዬ ወደ ተክልዬ ገዳም እየገባን ነው የምንገኘው። ቦታው እንደምታዩት ብዙ ጊዜ ገዳማትን እንደዚህ አይነት ቦታ ነው የምናገኛቸው። የተደላደለ ቦታ ላይ የሉም እና ብዙ ገዳማት እንዲህ አይነት ቦታዎችን መሄድ ይጠበቅባቸዋል፣ መምጣት ይጠበቅባቸዋል። እንደምታዩት እንግዲህ ብዙ ወደታች ያስኬደናል። ቡልቡላ ማርያም ነው የምንገኘው። ከዛ ወረድ ብለን ተክልዬ የተክለ ሃይማኖት ገዳም አለ ተብለን ወደዛ እየመጣን ነው። እንግዲህ አብረን የምናየው ነው የሚሆነው። ሙሉውን አብራችሁን ቆዩ።
ብዙ ይርቃል እንዴ ተክልዬ ገዳም? ተክልዬ ወደ ላይ ነው። አርሴማ ነው ወደ ከዚህ ጋር አርሴማ የቱ ጋር ነው? የትኛው ይቀርባል? ቀድመን በታች በታች ነው። እሱን ጨርሰን ከዛ ወደ ላይ ታች በዛው ነው መንገዱ። አርሴማ ጋር ስደርስ ወደ ላይ ነው ያለው። አርሴማ ጋር ድረስና ጠይቃቸው። እሺ 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 አርሴማ ሄደን እንጠይቃቸው አይሻል? አዲስ አበባ ያለን የመሰላችሁ ሰዎች እንደምታዩት አልተሳሳታችሁም። አዲስ አበባ ነው ያለ ነው። ቤት ነው የሚሻለው። ይሄ በጣም አንተ ጫማ ይመቻል። የተለመደው ወንዝ መጣ። አይቀሬ ነው በቃ ወንዝ የሆነ ቦታ። ይሄን ቦታ ግን አውቀዋለሁ፣ በሆነ ነገር አውቀዋለሁ። አሳያችሁ ለምን ለማየት ወደዛ ነው ግን ይመስለኝ። እስቲ አይተነው እንምጣ። እንግዲህ የማይሆን ቦታ እንዳንገባ። እኛ ገዳም የመጣነው ለገዳም ለመሳለም በረከት ለማግኘት ነው። ወንዝ ብለህ ወስደህ የማይሆን ቦታ እንዳንሄድ። ድምፅ አለው ፍጥረት። እሺ እንመለስ ወደ መንገዳችን። ጭቃ ነው መንገዱ እንዳያችሁት። በዚህ ጋር ለምሳሌ ማሳየት ይቻላል። እስቲ ማየት ከተቻለ ያሳይ። ሞባይል፣ ጫማ፣ ቦርሳችሁን ተጠንቀቁ ነው። ስልካችሁን ምን አድርጉ? እንግዲህ የምታዩት ቦታ አዲስ አበባ ውስጥ ነው። እንዳትሸወዱ፣ አትደንግጡ ይላል።
በዚህ ነው መሰለኝ የምንሄደው። በዚህ ያው አርሴማ ቤተክርስቲያን ቅድስት አርሴማ አንተ አምስት ነው አድርገው የሚሆነውን አንተ መስፈልግ አንተ ግን አንተ ስለምን እንደምፈልግ ሰላም ናችሁ? ጧፍ ይኖራል። ጧፍ ስንት ነው? የስንት ያለው? ወደዛ ጋር ወንዝ አለ። እስቲ ጸበል ቦታውን በዛ በኩል ነው የሚመስለኝ። እስቲ እሱን ደግሞ ለማየት እንሞክራለን። ያው እኔ ተክልዬ ነው የአርሴማ ኦኬ፣ ተክልዬ ነው ተክለ ሃይማኖት ጠበል ቦታ እየሄድን ነው የምንገኘው። ተክለ የአርሴማ ወጥተን ነው መሰለኝ ያለኝ ቤቱ ወጥተን ከግቢው ወጥተን ሴቶችና ወንዶች ይለያያል ነው እንዴት ነው? ተክልዬ አይገባም፣ ጸበሉ አይገባም። ለማየት ካልሆነ እኮ ለማየት ነው እኛም ለማየት ነው። አይ የለም ቦታውም ለማየት አይቻልም። አይ ቦታውም ማየት ይቻላል። ጸበሉ ላይ ለመጠመቅ አንጠመቅም። አይ ሂዱ ቀጥ ዝም ብለን እንሂድ። ፊት ለፊት ዋሻው አለ። ከዋሻው እንዲበስተቀር ዋሻውን ማየት ይቻላል። እሺ ምንድነው? ያው ቀኝ ኖሯል። ይሄ በእውነት በስመ አብ ከባድ ነው። እሺ ለማንኛውም ከረፈደ ስለመጣን ቦታውን ነው የምናሳያችሁ። ዝግ ነው ተብሏል። የተክልዬ አይደል? ዝግ ነው። እሺ ቦታውን ብቻ እናያለን። እናንተ መታችሁ እንግዲህ የበረከቱ ተካፋይ መሆን ትችላላችሁ። እሺ ዋሻም አለ። ዋሻውም ግን አይ ቲንክ ዝግ ይመስለኛል። ምንድነው ናቲ?
ይሄ ግን ምንድነው? እያየሁ ነው። ላይ ጸጉር ነው እኔ እንዳለ ሸብቷል እንዳለ እንጃ። ይገርማል እኮ የሚገርም ነው። እሺ እዚህ መጣ ዋሽሙ ወደዚህ ነው ይሄ ዋሻው። እሺ ወደ ጸበሉ ቦታ እየሄድን ነው። እሱን ደግሞ በተወሰነ መንገድ አሳያችኋለሁ ማለት ነው። አሁንም ከኛ ጋር ሁኑ። ሰብስክራይብ ማድረግ አትርሱ። ጣልሰም ዩቲዩብ ቻናል። ከዚህ በኋላ እንደዚህ አይነት ቦታዎች እየሄድን እናንተም መታችሁ የበረከቱ ተካፋይ እንድትሆኑ እንግዲህ የተለያዩ ቦታዎች ላይ እየሄድን እናሳያችኋለን ማለት ነው። አብራችሁን ቆዩ። ናቲ ቦታ አልሳትንማ። ቦታው በጣም እንደምታዩት ዙሪያውን ጫካ ነው። እዚህ ጋር ያዳልጣል መሰለኝ። ጸጥ ያለ ቦታ ነው። ረጭ ያለ ቦታ ነው። የወንዝ ድምጽ ካልሆነ ወይ የወፎች ድምጽ ካልሆነ ምንም ነገር አትሰሙም። ትንሽ ይርቃል መሰለኝ። በእግር እንግዲህ እያስሄደን ነው። ቦታ ግን አልሳትንም ናቲ። በጣም ረጅም መንገድ ነው የመጣ ነው። እስካሁን አላገኘነውም። እንግዲህ ቦታ ሳንሳሳት የቀረን አልመሰለኝም። እንደኔ ዝም ብዬ ስገምት እየሄድን ነው። እስቲ ለማንኛውም እስቲ እንሂድ። ከባድ ጭቃ ናቲ፣ እንዴት ነው ማልፎ ይሄንን? አዎ ዝናብ ክረምት ጊዜ ስለሆነ የሚዘጉትም ለዛ ይሆናል እኮ አይደል? ብዙ ጊዜ እኮ ይዘጋል እኮ ክረምት ላይ የጠበል ቦታዎች ይዘጋሉ። ምክንያቱም እዛ አይነት አስቸጋሪ ስለሚሆን ይዘጋሉ።
ምን ድምጽ ይሰማችኋል? እስቲ የሚሰማችሁን ድምጽ ወይኔ ኦኬ አገኘ ነው በመጨረሻ። ኧረ በስመ አብ በኋላ በደንብ አሳያቸዋለሁ። አሁን ስለማይመች እዚህ ጋር እንዴት ነው የገባው? በጣም አስቸጋሪ ቦታ ነው። አሁን ክረምት ላይ እንግዲህ የሚመጣ ሰው በጣም ይቸገራል። በጣም ጭቃ አለ። ቦታው ደርሰናል። ይሄ ነው፣ ይሄን ይመስላል። እዚህ ጋር መድኃኒዓለም ጸበል ነው። የማርያም እና የተክልዬ ጸበል ይኸው ተገኘ ማለት ነው። ዌልካም ቱ ደ በስመ አብ ኧረ አባዬ በጣም አስፈሪ ቦታ ነው ያለሁት በነገራችን ላይ። ዙሬ ላሳያችሁ ያለሁበትን ቦታ። አንተ ይገፋታል ነፋሱ ራሱ። ኦ ማይ ጋድ መጠበቂያው የቱ ጋር ነው ማለት ነው? ወደዛ ምንም የለም እንደሚታይ። ለማንኛውም ብመለስ ይሻላል። የቦታ ትንሽ አስፈሪ ነው። አስፈሪ የት ሄደ? ኦኬ ለተክልዬ መጠመቂያ ቦታው ይሄ ነው። እዚህ ጋር እንደምታዩት አባሉ ይሄን ይመስላል የምታዩት። ይሄ ነው ጠበሉ።
ሰላም ሰላም፣ እንዴት ናችሁ? እንግዲህ የጠልሰም ቤተሰቦች ዛሬ በቦሌ ቡልቡላ ከማርያም ወረድ ብሎ ተክልዬ ጸበል መጥቻለሁ። እንደምታዩት ጸበሉ እንደዚህ እየፈሰሰ ይገኛል። ነገር ግን አሁን ባለው የክረምት ጉዳይ ጸበሉ ተዘግቷል። ግን በበጋ ላይ መጥታችሁ በረከት ማግኘት ትችላላችሁ። ቦታውን ሙሉ ማየት ትችላላችሁ። በጣም የበረከት ቦታ ነው። መንፈስን የሚያድስ ቦታ ነው እና ሁላችሁም እዚህ ቦታ እንድትመጡ በዚህ አጋጣሚ አደራ እላለሁ። እንግዲህ ውድ የጠልሰም ቤተሰቦች ጠበሉን አይተን እየወጣን ነው። እንግዲህ ወደ መጣንበት ልንመለስ ነው። መንገዱን ቀደም እንዳያችሁት በጣም ረጅም ነው። ትንሽ መንቀሳቀስ ይፈልጋል። አሁን ስለተዘጋ ነው ሰው የሌለው ክረምት ስለሆነ። አሁን ይሄን የማያልቅ ጭቃ መንገድ እንጀምረዋለን። አሁን ለጊዜው ዋሻው ቢዘጋም ግን ተፈጥሮ በራሱ ደስ ስለሚል እዚህ ጋር ቁጭ ብዬ ነው የምገኘው። እስቲ ዞር አድርጌ ደግሞ ላሳያችሁ። በጣም ደስ የሚል ቦታ ነው። መምጣት ትችላላችሁ እናንተም። ደስ የሚል ቦታ እሺ ያው ገዳም በመሆኑ አሁን ቅዳሴ ተጀምሯል። ስለዚህ ከዚህ በኋላ ብዙ መቅረጽ ስለማንችል የነበረን ቆይታ እዚህ ላይ የሚያበቃ ነው የሚሆነው። ጠልሰም ዩቲዩብ ቻናል የምትገኙ ሰብስክራይብ አድርጉ። ይሄን ቪዲዮ ላይክ ማድረግ አትርሱ። በቀጣይ በላይ ቪዲዮ እንገናኛለን።